በዚህ ቪዲዮ 12ኛ ክፍል ለቀጣይ ፈተና በደንብ እንዲዘጋጁ በ2017 ግሬድ 12 ኬሚስትሪ ቻፕተር 1 ላይ የወጡ አጠቃላይ 6 ጥያቄዎችን መልሳቸውን ከልዩ ማብራሪያ ጋር ስቴፕ ባይ ስቴፕ ለተማሪዎች ተዘጋጅቶ ይቀርባል። ስለዚህ ውድ ተማሪዎች ሰብስክራይብ፣ ላይክ፣ ኮሜንት እና ሼር በማድረግ ሌሎች ተማሪዎች ይደርሳሉ። 12ኛ ክፍል መልቀቂያ ላይ ኬሚስትሪ ቻፕተር 1 ላይ የወጣውን ጥያቄ ስንመለከት ለምሳሌ እዚህ ጋር የመጀመሪያውን ጥያቄ እንመለከታለን ማለት ነው። which one of the following compound is Bronsted Lowry base ነው የሚለን ኤ አሞኒያ፣ ቢ ቦሮን ትራይፍሎራይድ፣ ሲ ሃይድሮጅን ሰልፋይድ፣ ዲ ሃይድሮክሎሪክ አሲድ ወይም HCl ይለናል። ስለዚህ ከተሰጡ ኦፕሽኖች መካከል ትክክለኛውን መልስ ስቴፕ ባይ ስቴፕ በመመልከት መልሳችንን እናስቀምጥ። ጥያቄያችን ለመመለስ ስቴፕ ባይ ስቴፕ እያንዳንዱን ነገር እንመለከታለን ማለት ነው። ለምሳሌ መጀመሪያ ከዴፊኒሽኑ እንጀምራለን። ብሮንስትድ ሎወሪ ቤዝ ምን ማለት እንደሆነ ማለት ነው። ብሮንስትድ ሎወሪ ቤዝ ሲምፕሊ ጀስት የሳብስታንስ ዛት ካን አክሴፕት ፕሮቶን አክሴፕት ሊያደርግ የሚችል ሳብስታንስ ጀስት ያን ነገር ምን ብለን እንጠራዋለን ማለት ነው? ብሮንስትድ ሎወሪ ቤዝ ብለን እንጠራዋለን ማለት ነው። ያ ብሮንስትድ ሎወሪ ቤዝ ደግሞ ምን ሊኖረው ይገባል ማለት ነው? እዚህ ላይ ፔር ኦፍ ኤሌክትሮን ሊኖረው ይገባል ማለት ነው። የሚመጣውን ፕሮቶን አክሴፕት ለማድረግ ግዴታ ፔር ኦፍ ኤሌክትሮን ሊኖረው ይገባል ማለት ነው። ስለዚህ እንደዚህ አይነቱን ሳብስታንስ ደግሞ ፕሮቶን አክሴፕት ማድረግ የሚችል ሳብስታንስ ብሮንስትድ ሎወሪ ቤዝ እንለዋለን ማለት ነው። ስለዚህ ከተሰጡ ምርጫዎች መካከል ፕሮቶን አክሴፕት ሊያደርግ የሚችል ሳብስታንስ የትኛው ነው የተባልነው እያንዳንዱን በደንብ እንመለከታለን ማለት ነው። እዚህ ላይ ደግሞ እያንዳንዱን ኦፕሽን ኢቫሉዌት በማድረግ ትክክለኛውን መልስ እንመርጣለን ማለት ነው። ለምሳሌ የመጀመሪያውን ምርጫ በምንመለከትበት ሰዓት አሞኒያ እናገኛለን። አሞኒያ ላይ ናይትሮጅን ፔር ኦፍ ኤሌክትሮን አለው። ስለዚህ ፔር ኦፍ ኤሌክትሮን ያለው ሳብስታንስ ፕሮቶን አክሴፕት የማድረግ አቢሊቲ ያለው ብለናል። ስለዚህ ይህን ነገር ፕሮቶን አክሴፕት ማድረግ ከቻለ እንደ ብሮንስትድ ሎወሪ ቤዝ አክት ያደርጋል ማለት ነው። ስለዚህ አሞኒያን ስንመለከተው ብሮንስትድ ሎወሪ ቤዝ ይሆናል ማለት ነው። ሌላው ደግሞ ቦሮን ትራይፍሎራይድ ነው። ቦሮን ትራይፍሎራይድ ፔር ኦፍ ኤሌክትሮን የለውም፣ ትርፍ የተቀመጠ ኤሌክትሮን የለውም፣ ኤሌክትሮን ዲፊሸንት ነው። ስለዚህ ከዚህ አንፃር ፔር ኦፍ ኤሌክትሮን ከሌለው ተጨማሪ ፕሮቶን አክሴፕት ማድረግ አይችልም ማለት ነው። አክሴፕት ከማድረግ ይልቅ ይሄ ነገር አክሴፕት ሊያደርግ የሚችለው ፔር ኦፍ ኤሌክትሮን ነው። ፔር ኦፍ ኤሌክትሮን አክሴፕት ያደረገ ሳብስታንስ ደግሞ ሊዊስ አሲድ ተብሎ ይጠራል ማለት ነው። ሊዊስ ቤዝ ሳይሆን ሊዊስ አሲድ ተብሎ ይጠራል። ምክንያቱም ይሄ ነገር ፕሮቶን ሳይሆን አክሴፕት ያደረገው ኤሌክትሮን ነው አክሴፕት ያደረገው ማለት ነው። ፔር ኦፍ ኤሌክትሮን አክሴፕተር ነው። ዋይ ቢኮዝ ይሄ ነገር ትርፍ ኤሌክትሮን ስለሌለው ፕሮቶንን አክሴፕት ማድረግ አይችልም። ነገር ግን ፕሮቶንን አክሴፕት ከማድረግ ይልቅ አክሴፕት ሊያደርግ የሚችለው ቀጥታ ፔር ኦፍ ኤሌክትሮን ይሆናል ማለት ነው። ስለዚህ ፔር ኦፍ ኤሌክትሮን አክሴፕት ያደረገ ሳብስታንስ ደግሞ ሊዊስ አሲድ ተብሎ ይጠራል ማለት ነው። ስለዚህ ይሄ ነገር ሊዊስ ቤዝ ሊሆን አይችልም ማለት ነው። ነገር ግን አሞኒያን በምንመለከትበት ሰዓት ሊዊስ ቤዝ ልክ እንደ ሊዊስ ቤዝ አክት ያደርጋል ማለት ነው። ሃይድሮጅን ሰልፋይድን በምንመለከትበት ሰዓት ሃይድሮጅን ሰልፋይድ ፕሮቶንን አክሴፕት ከማድረግ ይልቅ ፕሮቶንን ዶኔት ነው የሚያደርገው ማለት ነው። ዶኔት ካደረገ ይሄ ነገር አክት ሊያደርግ የሚችለው እንደ ብሮንስትድ ሎወሪ አሲድ አክት ያደርጋል ማለት ነው። ምክንያቱም ፕሮቶንን አክሴፕት ያደረገ ሳብስታንስ ብሮንስትድ ሎወሪ ቤዝ ይባላል። ፕሮቶንን ዶኔት ያደረገ ሳብስታንስ ደግሞ ብሮንስትድ ሎወሪ አሲድ ተብሎ ይጠራል ማለት ነው። ስለዚህ ይሄ ነገር ፕሮቶንን ሳይሆን አክሴፕት ሊያደርግ የሚችለው ፕሮቶንን ዶኔት ያደርጋል ማለት ነው። ስለዚህ ይሄን ብሮንስትድ ሎወሪ ቤዝ ሊሆን አይችልም ማለት ነው። ሌላውና የመጨረሻው ደግሞ ሃይድሮክሎሪክ አሲድ ነው። ሃይድሮክሎሪክ አሲድ ልክ እንደ ሃይድሮጅን ሰልፋይድ ፕሮቶንን አክሴፕት ነው የሚያደርገው ማለት ነው። አይ ሚን ፕሮቶንን ዶኔት ነው የሚያደርግ ማለት ነው። ስለዚህ ፕሮቶንን ዶኔት ያደረገ ሳብስታንስ ብሮንስትድ ሎወሪ አሲድ ተብሎ ይጠራል ማለት ነው። ስለዚህ ሃይድሮጅን ሰልፋይድ እና ሃይድሮክሎሪክ አሲድ ብሮንስትድ ሎወሪ ቤዝ ሊሆኑ አይችሉም ማለት ነው። ምክንያቱም እነዚህ ነገሮች ፕሮቶንን አክሴፕት ማድረግ ስለማይችሉ አክሴፕት ከማድረግ ይልቅ እነዚህ ነገሮች ምንድነው የሚያደርጉት ማለት ነው? ፕሮቶንን ዶኔት ያደርጋሉ ማለት ነው። ስለዚህ ፕሮቶንን ዶኔት ያደረገ ሳብስታንስ ብሮንስትድ ሎወሪ አሲድ ተብሎ ይጠራል ማለት ነው። ስለዚህ አጠቃላይ ከተመለከትነው ነገር ኮንክሉድ የምናደርገው አሞኒያ ዘ ኦንሊ ፕሮቶን አክሴፕተር ሳብስታንስ ሆኖ እናገኘዋለን ማለት ነው። ስለዚህ ትክክለኛው አንሰር ኤ ይሆናል ማለት ነው። አጠቃላይ ከተዘረዘሩት ምርጫዎች አሞኒያ ብቸኛው ፕሮቶን አክሴፕተር ሆኖ እናገኘዋለን። ስለዚህ ትክክለኛው መልስ ኤ ወይም ደግሞ አሞኒያ ይሆናል ማለት ነው። አጠቃላይ የዚህን ጥያቄ ኮንሰፕት ስንመለከተው ወይም ደግሞ ጥያቄውን ጠቅለል ስናደርገው ስለ ብሮንስትድ ሎወሪ ቲዮሪ በደንብ እንድንማር ያደርገናል ማለት ነው። ስለዚህ ለቀጣይ ፈተናዎችን በደንብ ይህንን ነገር ዲቴል ማወቅ ይኖርብናል ማለት ነው። ሶ ብሮንስትድ ሎወሪ ቲዮሪን ጠቅለል አድርገን በምንመለከትበት ሰዓት እዚህ ላይ አሲድ የምንለው ፕሮቶን ዶነር ነው፣ ቤዝ የምንለው ደግሞ ፕሮቶን አክሴፕተር ነው ማለት ነው። ስለዚህ እነዚህን ነገሮች በደንብ ማየት ይኖርብናል ማለት ነው። ምክንያቱም ብሮንስትድ ሎወሪ ቲዮሪ ስቴት የሚያደርግልን ፕሮቶን ዶነሩን እንደ ቤዝ አክት እንደሚያደርግ ያስቀምጥልናል ማለት ነው። ፕሮቶን አክሴፕተሩን ደግሞ ልክ እንደ ቤዝ አክት እንደሚያደርግ ያስቀምጥልናል ማለት ነው። ይህንን ነገር ለቀጣይ ፈተናዎች በደንብ አይተን በደንብ ዲቴል መያዝና ማንበብ ይኖርብናል። 12ኛ ክፍል ኬሚስትሪ ዩኒት 1 ላይ የወጣው ሁለተኛው ጥያቄ የሚለን ደግሞ which statement distinguishes equivalence point from end point in acid base titration ነው የሚለው። ምርጫዎችን ስንመለከት ደግሞ A equivalence point is a point at which reactant start to melt whereas end point is the point where
ፕሮዳክት ስታርት ቱ ፍሪዝ ይለናል። ቢን ስንመለከት ደግሞ ኢኩቫለንስ ፖይንት ኢዝ አ ፖይንት አት ዊች ሪአክታንት ስታርት ቱ ኢቫፖሬት ዌራስ ኤንድ ፖይንት ኢዝ አ ፖይንት ዌር ኤ ፕሮዳክት ስታርት ቱ ኮንደንስ ነው የሚለን። ኤና ቢን በምንመለከትበት ሰዓት ፈጽሞ ከታይትሬሽን ፕሮሰስ ጋር በጭራሽ የማይገናኝ ኮንሰፕት ሆኖ እናገኘዋለን ማለት ነው። ምርጫ ሲን በምንመለከትበት ሰዓት ደግሞ ኤንድ ፖይንት ኢዝ ኤ ፖይንት አት ዊች ዘ ኢንዲኬተር ቼንጅ ከለር ዌራስ ኢኩቫለንስ ፖይንት ኢዝ ዘ ፖይንት ዌር አን አሲድ ሃዝ ኮምፕሊትሊ ሪአክትድ ዊዝ ኤ ቤዝ ይለናል። ምርጫ ሲን ደግሞ ስንመለከት ኢኩቫለንስ ፖይንት ኢዝ ኤ ፖይንት አት ዊች ዘ ኢንዲኬተር ቼንጅ ከለር ዌራስ ኤንድ ፖይንት ኢዝ ዘ ፖይንት ዌር አን አሲድ ሃዝ ኮምፕሊትሊ ሪአክትድ ዊዝ ኤ ቤዝ ነው የሚለን። ስለዚህ እያንዳንዱን ምርጫ በምንመለከትበት ሰዓት ምርጫ ኤ እና ምርጫ ቢ ጭራሽ ከታይትሬሽን ጋር ምንም አይነት የሚገናኝ ነገር የለውም ማለት ነው። ነገር ግን ምናልባት ሲና ዲን በምንመለከትበት ሰዓት የተወሰነ ኮንፊውዝ ሊያደርገን ይችላል ማለት ነው። ስለዚህ መልሳችን ወይም ደግሞ ትክክለኛውን መልስ ለማስቀመጥ ስቴፕ ባይ ስቴፕ እያንዳንዱ ምርጫ እንመለከታለን ማለት ነው። ትክክለኛውን መልስ ሰሌክት ለማድረግ እዚህ ጋር ስቴፕ ባይ ስቴፕ እያንዳንዱን ቾይዝ እንመለከታለን ማለት ነው። እያንዳንዱን ቾይዝ ወይም እያንዳንዱን ምርጫ ከማየታችን በፊት መጀመሪያ የጥያቄውን መንፈስ ለመረዳት ሁለት ፖይንቶችን ዲፋይን እናደርጋለን ማለት ነው። የመጀመሪያው ኢኩቫለንስ ፖይንት ሲሆን ሁለተኛው ደግሞ ኢንድ ፖይንት ይሆናል ማለት ነው። ኢኩቫለንስ ፖይንትንና ኢንድ ፖይንትን ከማየታችን በፊት መጀመሪያ ታይትሬሽን ማለት ምን ማለት እንደሆነ ማስቀመጥ ይኖርብናል ማለት ነው። ታይትሬሽን ማለት ቀጥታ ኖን ኮንሰንትሬሽንን በመጠቀም ወይም ደግሞ ኖን ሳብስታንስን በመጠቀም አንኖን ሳብስታንስን ዲተርሚን የማድረግ ፕሮሰስ ነው ማለት ነው። ስለዚህ ይሄንን ፕሮሰስ ታይትሬሽን በሚካሄድበት ሰዓት ሁለት ፖይንቶች ይኖራሉ ማለት ነው። እነዚህ ሁለት ፖይንቶች ኢኩቫለንስ ፖይንት እና ኢንድ ፖይንት ይሆናሉ ማለት ነው። ስለዚህ እያንዳንዳቸውን ፖይንት ዲፋይን በምናደርግበት ሰዓት ለምሳሌ የመጀመሪያው ኢኩቫለንስ ፖይንት ነው። ኢኩቫለንስ ፖይንት ማለት ጀስት ቲዎሬቲካል ፖይንት ኢን ታይትሬሽን ሲሆን ይሄ ነገር ኦከር የሚያደርገው when a quantity of titrant added is chemically equivalent to quantity of analyte in a sample of substance ይሆናል ማለት ነው። እዚህ ላይ ታይትራንት እና አናላይት ማለት ምን ማለት እንደሆነ እንዲሁ ኤክስፕሌን ማድረግ ወይም ደግሞ ማወቅ ይኖርብናል ማለት ነው። ታይትራንት ማለት ኖን ሳብስታንሱ ሲሆን አናላይት ማለት ደግሞ አንኖን ሳብስታንሱ ይሆናል ማለት ነው። ለምሳሌ ሶዲየም ሃይድሮክሳይድ እና በሃይድሮክሎሪክ አሲድ መካከል ታይትሬሽን ብናካሄድ ሃይድሮክሳይዳችን ኖን ሳብስታንሱ ቢሆን ሃይድሮክሎሪክ አሲዳችን ደግሞ አንኖን ሳብስታንሱ ቢሆን ኖን ሳብስታንሱን ሶዲየም ሃይድሮክሳይዱን ተጠቅመን አንኖን ሳብስታንሱን የሃይድሮክሎሪክ አሲድን ኮንሰንትሬሽን መፈለግ ይሆናል ማለት ነው ታይትሬሽን ማለት። ስለዚህ ይሄንን ታይትሬሽን ዲተርሚን ለማድረግ ኢኩቫለንስ ፖይንትንና ኢንድ ፖይንትን ማወቅ ይኖርብናል ማለት ነው። ስለዚህ እዚህ ላይ የምንመለከተው ታይትራንት ማለት ኖን ሳብስታንሱ ወይም ደግሞ ሶዲየም ሃይድሮክሳይድ ሲሆን እዚህ ጋር ደግሞ አናላይት የምንለው አንኖን ሳብስታንሱ ወይም ደግሞ ባስቀመጥነው ኤግዛምፕል መሰረት ሃይድሮክሎሪክ አሲዱ ይሆናል ማለት ነው። ኢኩቫለንት ፖይንቱ አቺቭድ ሆነ ማለት ጀስት ሁለቱ ነገሮች እኩል ሆኑ ማለት ነው። ያ ማለት ደግሞ ሃይድሮጅን አዮን ፍሮም አሲዱ ወይም ደግሞ ሃይድሮጅን አዮን ከሃይድሮክሎሪክ አሲዱ ቀጥታ ከቤዙ ኮንሰንትሬሽን ወይም ደግሞ ከኦኤቹ ፍሮም ሶዲየም ሃይድሮክሳይዱ ይሆናል ማለት ነው። ምክንያቱም ሁለቱ ነገሮች እኩል ሆኑ ማለት ጀስት አሲዱ ላይ ወይም ደግሞ ሃይድሮክሎሪክ አሲዱ ላይ ሃይድሮጅን አዮን ይኖራል፣ ቤዙ ላይ ወይም ደግሞ ሶዲየም ሃይድሮክሳይዱ ላይ ደግሞ ኦኤች አዮን ይኖራል ማለት ነው። ስለዚህ ሃይድሮጅን አዮኑ ከአሲዱና ኦኤች አዮኑ ከቤዙ ሁለቱ እኩል በሚሆኑበት ሰዓት ወይም ደግሞ የሁለቱ ኮንሰንትሬሽን የሃይድሮጅን አዮኑ ኮንሰንትሬሽን እና የሃይድሮክሳይድ አዮኑ ወይም የኦኤች አዮኑ ኮንሰንትሬሽን እኩል በሚሆንበት ሰዓት የምናገኘው ፖይንት ኢኩቫለንስ ፖይንት ተብሎ ይጠራል ማለት ነው። ሁለተኛው ፖይንት ደግሞ ኢንድ ፖይንት ይሆናል ማለት ነው። ስለዚህ ኢንድ ፖይንትን ዲፋይን በምናደርግበት ሰዓት ደግሞ ኢንድ ፖይንት ማለት ደግሞ ሲምፕሊ ፊዚካሊ ዲቴክት የምናደርገው ወይም ደግሞ ፊዚካሊ ኦብዘርቭድ የምናደርገው ነገር ነው ማለት ነው። ስለዚህ ኤክስፐሪመንቱን ኮንዳክት በምናደርግበት ሰዓት ፊዚካሊ ኦብዘርቭ የምናደርገው ነገር ኢንድ ፖይንት ተብሎ ይጠራል ማለት ነው። ምክንያቱም ይሄንን ነገር ፊዚካሊ እንዴት ነው ኦብዘርቭ የምናደርገው የሚለውን ነገር ስንመለከት ኢንድ ፖይንት ሚንስ ጀስት ዘ ፖይንት ዌር ዘ ኢንዲኬተር ቼንጅስ ከለር ነው የሚለን። ይሄ ማለት ደግሞ ኢንድ ፖይንት የምንለው ፊዚካሊ ከለር ሲቀየር የምንመለከተው ነገር ማለት ነው። ምክንያቱም ታይትሬሽን በምናካሄድበት ሰዓት ኢንዲኬተር እንጠቀማለን። ስለዚህ ኢንዲኬተሩ ቀጥታ የከለር ለውጥ የሚያመጣበትን ፖይንት ኢንድ ፖይንት እንለዋለን ማለት ነው። ይህ ኢንድ ፖይንት ኦብዘርቭድ ከሆነ በኋላ ቀጥታ ታይትሬሽናችን ማስቆም ይኖርብናል። እያንዳንዱ ምርጫ ኤቫሉዌት በምናደርግበት ሰዓት እዚህ ጋር ኦፕሽን ኤ እና ኦፕሽን ቢን በምንመለከትበት ሰዓት ምንም አይነት ከታይትሬሽን ፕሮሰስ ጋር የሚያገናኘው ነገር የለም ማለት ነው።
ሲምፕሊ ይሄ ነገር የሚያወራው ስለ ሜልቲንግ ፍሪዚንግ እና ኢቫፖሬሽን ይሆናል ማለት። ስለዚህ ይሄ ነገር ከታይትሬሽን ጋር ምንም አይነት ግንኙነት የለውም ማለት ነው። እዚህ ላይ ስንመጣ ደግሞ ኦፕሽን ዲን እና ኦፕሽን ሲን በምንመለከትበት ሰዓት ምናልባትም ኮንፊውዝ ሊያደርገን ቢችልም ነገር ኦፕሽን ዲን ስንመለከተው በዴፊኒሽኑ መሰረት ማች እንደማያደርግ እንመለከተዋለን ማለት ነው። ኦፕሽን ሲን በምንመለከትበት ሰዓት ትክክለኛውን መልስ ይዞ እናገኘዋለን ማለት ነው። በዴፊኒሽኑ መሰረት ኢንድ ፖይንት ማለት ከለሩ ቼንጅ የሚሆንበት ፖይንት ነው ማለት ነው ብለናል። እንዲሁም ኢኩቫለንስ ፖይንት ማለት ደግሞ የሁለቱም ኮንሰንትሬሽን ማለትም የአናላይቱና የታይትራንቱ ኮንሰንትሬሽን እኩል የሚሆንበት ፖይንት ነው ብለናል። ስለዚህ ኦፕሽን ሲን ስንመለከት ትክክለኛውን አይዲያ ይዞልን እናገኘዋለን ማለት ነው። ስለዚህ ኮሬክት አንሰራችን ወይም ደግሞ ትክክለኛው መልስ ኦፕሽን ሲ ወይም ደግሞ ምርጫ ሲ ይሆናል ማለት ነው። እዚህ ላይ ታይትሬሽንን ጠቅለል በምናደርግበት ሰዓት ጀስት ታይትሬሽን ሚንስ ኤ ሜተድ ኦፍ ኳንቲታቲቭ ኬሚካል አናሊሲስ ዛት ኢዝ ጀስት ዩዝድ ቱ ዲተርሚን ዘ ኮንሰንትሬሽንስ ኦፍ አን አይደንቲፋይድ ኦር አንኖውን አናላይት ባይ ዩዚንግ ዘ ኮንሰንትሬሽንስ ኦፍ ኖውን ታይትራንት። ምክንያቱም እዚህ ላይ ታይትሬሽን የምንለው ጀስት ኤ ሜተድ ኦፍ ኳንቲታቲቭ ኬሚካል አናሊሲስ ኖውን ታይትራንቱን ተጠቅመን አንኖውን አናላይቱን ወይም ደግሞ አን አይደንቲፋይድ አናላይቱን ዲተርሚን የማድረጉ ሂደት ታይትሬሽን ተብሎ ይጠራል ማለት ነው። ዋናው ትልቁ ጎላችን እዚህ ላይ ኢንድ ፖይንቱንና ኢኩቫለንስ ፖይንቱ እጅግ በጣም የተቀራረቡ እንዲሆኑ ማድረግ ነው ማለት ነው። ስለዚህ እዚህ ላይ ሁለቱ ወይም ኢንድ ፖይንቱና ኢኩቫለንስ ፖይንቱ የተቀራረቡ እንዲሆኑ ለማድረግ ኢንዲኬተር አመራረጣችን እጅግ በጣም ጥንቃቄ ያስፈልገዋል ማለት ነው። ምክንያቱም በትክክል ኢንዲኬተራችን ከመረጥን ኢንድ ፖይንቱና ኢኩቫለንስ ፖይንቱ ኒርሊ ኢኳል ይሆናሉ ማለት ነው። በሁለቱ መካከል ያለውን ዲፈረንስ ስሞል እንዲሆን ያደርገዋል። ስለዚህ ይሄ በሁለቱ መካከል ያለው ስሞል ዲፈረንስ ታይትሬሽን ኤረር ተብሎ ይጠራል ማለት ነው። ምክንያቱም እዚህ ላይ ስንመጣ ኢንድ ፖይንቱና የኢኩቫለንስ ፖይንቱ ጋፕ ከሰፋ ዲፈረንሳችን እጅግ በጣም ሃይ ይሆናል ማለት ነው። ዲፈረንሳችን ሃይ ሆነ ማለት ደግሞ ታይትሬሽን ኤረራችን እጅግ በጣም ትልቅ ይሆናል ማለት። ስለዚህ ታይትሬሽናችን በትክክል እንዳልሰራን ያሳየናል ማለት ነው። ሶ እጅግ በጣም መጠንቀቅ ይኖርብናል ማለት ነው። ዋናው ትልቁ ጎላችን ምንድነው? በሁለቱ ፖይንት መካከል ያለውን ዲፈረንስ እጅግ በጣም ማጥበብ ይኖርብናል ማለት ነው። ስለዚህ እጅግ በጣም ዲፈረንሱን አጠበብን ማለት ታይትሬሽን ኤረራችን እጅግ በጣም ቀነስን ማለት ይሆናል ማለት ነው። ስለዚህ እዚህ ላይ ታይትሬሽን በምንሰራበት ሰዓት የሁለቱን ዲፈረንስ እጅግ በጣም ለመቀነስ ጥረት ማድረግ ይኖርብናል ማለት ነው። እዚህ ላይ ስንመጣ ደግሞ ዘ ሮል ኦፍ ኢንዲኬተር እንመለከታለን ማለት ነው። ምክንያቱም ታይትሬሽን በምናካሄድበት ሰዓት ኢንዲኬተር እጅግ በጣም ትልቅ ሮል አለው ማለት ነው። ኤኒዌይስ ኢንዲኬተር ማለት ምን ማለት እንደሆነ እንዲሁ መመልከት ይኖርብናል። ኢንዲኬተር ሚንስ ሲምፕሊ ጀስት ኤ ሳብስታንስ ኤንድ ዛት ካን ቢ ዊክ አሲድ ኦር ዊክ ቤዝ። ያ ማለት ምንድነው? ኢንዲኬተራችን የሆነ ሳብስታንስ ነው። ያ ደግሞ ሊሆን የሚችለው ዊክ አሲድ ኦር ደግሞ ዊክ ቤዝ ሊሆን ይችላል ማለት ነው። ስለዚህ ይሄ ኢንዲኬተር የምንለው ነገር ጀስት አመራረጣችን ታይትሬሽን በምናካሄድበት ሰዓት እጅግ በጣም ጥንቃቄ ያስፈልገዋል። ጥንቃቄ የሚያስፈልገው ምንድነው? ኢንዲኬተራችን ቀጥታ ኢኩቫለንስ ፖይንቱ አቺቭድ በሚሆንበት ሰዓት ወይም ደግሞ ከለር ቼንጃችን መምጣት ያለበት ጀስት ኒርሊ አት ኢኩቫለንስ ፖይንት መሆን መቻል አለበት ማለት ነው። ምክንያቱም ከለር ቼንጃችን ሊመጣ የሚችለው ከኢኩቫለንስ ፖይንቱ እጅግ በጣም የራቀ ከሆነ ታይትሬሽን ኤረራችን ይጨምረዋል ማለት ነው። ስለዚህ ኢንዲኬተር አመራረጥ ላይ እጅግ በጣም የምንጠነቀቀው ምንድነው? ኢንድ ፖይንቱና ኢኩቫለንስ ፖይንቱ እጅግ በጣም የተቀራረቡ እንዲሆኑ አድርገን እንመርጣለን ማለት ነው። ያ ማለት ደግሞ ኢንድ ፖይንት ማለት ጀስት ከለር ቼንጁ ሀፕን የሚያደርግበት ፖይንት ነው። ኢኩቫለንስ ፖይንት ማለት ደግሞ ስቶይኪዮሜትሪካሊ አማውንትስ ኦፍ ቤዙና አማውንትስ ኦፍ አሲዱ ኢኳሊ ሪአክትድ የሚያደርጉበት ማለት ነው። ኢንዲኬተር አመራረጣችን እጅግ በጣም ጥንቃቄ የተሞላበት ከሆነ ቤስት የሆነ ታይትሬሽን ለማካሄድ ምቹ ሁኔታ እንፈጥራለን ማለት ነው። 12ኛ ክፍል ቻፕተር 1 ላይ የወጣው ሶስተኛው ጥያቄ ደግሞ 0.47 ሞላር አኪዩስ ሶሉሽን ኦፍ ኤ ዊክ ቤዝ ሃዝ pOH ኦፍ 2 ይለናል። ዋት ኢዝ KB ፎር ዚስ ዊክ ቤዝ ነው የሚለን። ምርጫዎቹ እዚህ ጋር ተዘርዝረዋል። A 3.14 ታይምስ 10 ሬዝ ማይነስ 3 B 2.14 ታይምስ 10 ሬዝ ማይነስ 4 C 4.4 ታይምስ 10 ሬዝ ማይነስ 1 D 1.0 ታይምስ 10 ሬዝ ማይነስ 2 ይለናል። ትክክለኛውን መልስ ሴሌክት ለማድረግ ስራውን ስቴፕ ባይ ስቴፕ እንጀምራለን ማለት ነው። ስለዚህ ትክክለኛውን መልስ ለማግኘት የጥያቄውን መረዳት ይኖርብናል ማለት ነው። ምክንያቱም KB ፎር ዊክ ቤዝ ለመፈለግ ወይም ደግሞ ይሄን ነገር ስንመለከተው ዊክ ቤዝ ስለሆነ በዚህ ሰዓት ደግሞ እንዴት መፈለግ እንዳለብን መረዳት ይኖርብናል ማለት ነው።
ስቴፑን ተከትለን መልሳችንን እንፈልጋለን ማለት ነው። የመጀመሪያው ስቴፕ ፋይንድ ኮንሰንትሬሽንስ ኦፍ ኦኤች ፍሮም ፒኦኤች ነው የሚለን። ምክንያቱም እዚህ ጋር ስንመጣ ፒኦኤቻችን ጊቭን ነው፣ 2 ተሰጥቶናል። ስለዚህ ፒኦኤችን ተጠቅመን ኮንሰንትሬሽንስ ኦፍ ኦኤች አዮን እንፈልጋለን ማለት ነው። ይሄንን ለመፈለግ ደግሞ እዚህ ጋር ስንመጣ ፒኦኤች ኤግዛክትሊ ኢኳል ቱ ማይነስ ሎግ ኦፍ ኮንሰንትሬሽንስ ኦፍ ሃይድሮክሳይድ አዮን ይለናል፣ ፎርሙላችን ነው። ይሄንን ፎርሙላ ተጠቅመን ቀጥታ ኮንሰንትሬሽንስ ኦፍ ኦኤችን እንፈልጋለን ማለት ነው። ምክንያቱም ከዚህ ፎርሙላ ስንነሳ ይሄን ነገር ስንመለከተው ቤዝ 10 ሎጋሪዝም ነው። ይሄንን ቤዝ 10 ሎጋሪዝም ቀጥታ ወደ ኤክስፖኔንሻል ስንቀይረው ኮንሰንትሬሽንስ ኦፍ ኦኤች which is equals to 10 the power of ማይነስ ፒኦኤች ይሆናል ማለት ነው። ምክንያቱም ይሄን ነገር ወደ ኤክስፖኔንሻል ስንቀይረው ማለት ነው። ሶ እዚህ ላይ ማድረግ ያለብን ነገር ምንድነው? ቀጥታ ፒኦኤቻችን ጊቭን ስለሆነ ፒኦኤቻችን እዚህ ጋር እንተካለን ማለት ነው። ምክንያቱም ፒኦኤች 2 ተሰጥቶናል። ሶ 10 ሬዝ ማይነስ 2 ይሆናል ማለት ነው። ስለዚህ ቀጥታ 0.01 ሞላር እናገኛለን ማለት ነው። እዚህ ጋር ስንመጣ ደግሞ ጀዚ ኤክስፕሬሽናችን ሴት አፕ በማድረግ ወይም ደግሞ ይሄንን ነገር ፎር ኤ ዊክ ቤዝ ሪአክት ዊዝ ዋተር which gives pH plus ኦኤች አዮን እናገኛለን ማለት ነው። እዚህ ጋር ወይም ቴብሉ ላይ ስንመጣ ደግሞ እዚህ ላይ ቤዙ አለ፣ እዚህ ላይ ስንመጣ ደግሞ ፒኤች ፕላስ አለ፣ ኦኤች ማይነስ አለ ማለት ነው። ኢኒሻል ኮንዲሽን ላይ 0.47 ጊቭን ኮንሰንትሬሽን አለ ለቤዙ ማለት ነው። እዚህ ጋር ስንመጣ አት ኢኒሻል ኮንዲሽን ፒኤች ፕላሳችን 0 ነው የነበረው፣ ምክንያቱም ምንም ነገር ስላልተካሄደ ማለት ነው። እዚህ ጋር ስንመጣም እንዲሁ ኦኤች ኮንሰንትሬሽናችን እዚህ ጋር ኢኒሻል ኮንዲሽን ላይ 0 ነው። ፒኤች ፕላሳችንም አት ኢኒሻል ኮንዲሽን ላይ 0 ነው ማለት ነው። ነገር ግን አት ኢኒሻል ኮንዲሽን ላይ እንደመነሻ ቤዛችን 0.47 ኮንሰንትሬሽን ይኖረዋል ማለት ነው። ቼንጁን በምንመለከትበት ሰዓት ደግሞ እዚህ ጋር 0.47 ላይ ወይም ቤዙ ላይ ሳም አማውንት ኤክስ ይቀነሳል ማለት ነው። ፒኤች ፕላሱ ላይ ደግሞ ምክንያቱም እዚህ ላይ የሚቀነስ ከሆነ እዚህ ጋር ደግሞ ሳም አማውንት አድድ የሚሆን ነገር ይኖራል ማለት ነው። ኦኤች ኮንሰንትሬሽን ላይ አይ ሚን ኦኤች ላይም ስንመጣ ሳም አማውንት አድ ይሆናል ማለት ነው። አት ኢኩሊብሪየም ላይ ስንመለከት እዚህ ጋር ወይም 0.47 ላይ 0.47 ማይነስ ኤክስ ይሆናል ማለት ነው። ምክንያቱም ሳም አማውንት የተቀነሰ ይኖራል ማለት ነው። አት ኢኩሊብሪየም ላይ ፒኤች ፕላሳችን አት ኢኩሊብሪየም ላይ ኤክስ አማውንት ይኖረናል ማለት ነው። ኤች ኮንሰንትሬሽናችንም እንዲሁ ኤክስ አማውንት ይሆናል ማለት ነው። ምክንያቱም አት ኢኩሊብሪየም ፒኤች ፕላስ እና ኦኤች ማይነስ እኩል ስለሚሆኑ ማለት ነው። ኤክስ አማውንት አድ ይሆናል ማለት ነው። ስለዚህ ይሄንን ቴብል በመጠቀም የኤክስን ቫልዩ እንፈልጋለን ማለት ነው። እዚህ ጋር የኤክስ ቫልዩ ሪፕሬዘንት የሚያደርግልን ኮንሰንትሬሽንስ ኦፍ ኦኤች ማይነስ ወይም ደግሞ ኮንሰንትሬሽንስ ኦፍ ፒኤች ፕላስ ይሆናል ማለት ነው። ምክንያቱም እዚህ ጋር ኬቢ ኤክስፕሬሽናችን ከዚህ ኢኩዌሽን በመጠቀም ወይም ደግሞ ኬቢ ኤክስፕሬሽናችን በማስቀመጥ ቀጥታ እነዚህ ነገሮችን እንጠቀማለን ማለት ነው። ስለዚህ ኬቢ ኤክስፕሬሽናችን ስናስቀምጥ ኮንሰንትሬሽንስ ኦፍ ፒኤች ፕላስ ታይምስ ኮንሰንትሬሽንስ ኦፍ ኦኤች ማይነስ ዞል ኦቨር ኮንሰንትሬሽንስ ኦፍ ቢ ኦር ቤዙ ይሆናል ማለት ነው። ስለዚህ እዚህ ጋር እነዚህ ነገሮች በምንተካበት ሰዓት ኤክስ ታይምስ ኤክስ ዞል ኦቨር 0.47 ማይነስ ኤክስ ይሆናል ማለት ነው። ምክንያቱም እዚህ ጋር ፒኤች ፕላሳችን ኤክስ ነው፣ ኦኤች ማይነሳችን ኤክስ ነው። ፒ ወይም ቤዛችን ደግሞ 0.47 ማይነስ ሳም አማውንት ኤክስ ነው ማለት ነው። ስለዚህ ኤክስ ታይምስ ኤክስ ኦቨር 0.47 ማይነስ ኤክስ ይሆናል ማለት ነው። ስለዚህ ይሄንን በመጠቀም ቀጥታ የኤክስን ቫልዩ ወይም ደግሞ ቼንጅን ኮንሰንትሬሽንን መፈለግ እንችላለን ማለት ነው። ፎር ዊክ ቤዝ ኢኩዌሽናችን ይሄን የምትመለከቱት ይመስላል። ስለዚህ ይሄንን ኢኩዌሽን ተጠቅመን ቀጥታ ኬቢ ኤክስፕሬሽናችን ስናስቀምጥ ከዚህ በፊት እንዳስቀምጥን ኮንሰንትሬሽንስ ኦፍ ፒኤች ፕላስ ታይምስ ኮንሰንትሬሽንስ ኦፍ ኦኤች ማይነስ ዞል ኦቨር ቢ ይሆናል ማለት ነው። ሚንስ ኮንሰንትሬሽንስ ኦፍ ቢ ይሆናል ማለት ነው። ስለዚህ ቀጥታ ቴብሉ ላይ እንዳየነው አምጥተን ሳብስቲቲዩት ስናደርግ ወይም ደግሞ አት ኢኩሊብሪየም ላይ ኮንሰንትሬሽንስ ኦፍ ፒኤች ፕላስ እና ኮንሰንትሬሽንስ ኦፍ ኦኤች ማይነሳችን 0.01 ሞላር ይሆናል ማለት ነው። ኮንሰንትሬሽንስ ኦፍ ቢ which equals to 0.47 minus 0.01 which equals to 0.46 ሞላር እናገኛለን ማለት ነው። ሶስተኛው ስቴፕ ላይ ቀጥታ ኬቢ ኤክስፕሬሽናችን በመጠቀም ያገኘነውን ቫልዩ በመተካት ኬቢን ቀጥታ መፈለግ እንችላለን ማለት ነው። ምክንያቱም ኬቢ which equals to ኤክስ ታይምስ ኤክስ ዘ ሆል ኦቨር ኮንሰንትሬሽንስ ኦፍ ቢ ብለናል። እዚህ ጋር የኤክስን ቫልዩ ማየት ይችላል። የኤክስ ቫልዩ 0.01 ነው ብለናል። ኤክስ ስኩዌር ነው የሚሆነው። ሶ 0.01 ስኩዌር ይሆናል ዘ ሆል ኦቨር 0.46 ይሆናል ማለት ነው። ስለዚህ እዚህ ላይ ስንመጣ 10 ሬዝ ማይነስ 4 ዘ ሆል ኦቨር 0.46 እናገኛለን ማለት ነው። ይሄን ነገር ቀጥታ ስናካፍለው 2.17 ታይምስ 10 ሬዝ ማይነስ 4 እናገኛለን ማለት ነው። ስለዚህ ይሄንን ቁጥር ከምርጫው ሂደን ስንመለከተው ቢ ቾይስ ቢ ላይ እናገኘዋለን ማለት ነው። ስለዚህ ትክክለኛው መልሳችን ምርጫ ይሆናል ማለት ነው።
እዚህ ላይ ደግሞ አጠቃላይ ስለ ዊክ ቤዝ ዊክ አሲድ እና አጠቃላይ ስለ ዲሶሲሽን ኮንስታንት ጠቅለል በምናደርግበት ሰዓት ቀጥታ ዘ ስትሬንግዝ ኦፍ አናሊሲስ ዲሶሲሽን ኮንስታንት ነው የሚለን። ያ ማለት በኬ እና በኬቢ ይወሰናል ማለት ነው። ነገር ግን የስትሮንግ ቤዝን እና የስትሮንግ አሲድን በዚህ ልንወስን አንችልም ማለት ነው። ምክንያቱም ስትሮንግ ቤዝ እና ስትሮንግ አሲድ ኮምፕሊትሊ ዲሶሺየትድ ስለሚሆኑ ማለት ነው። ማግኒቲዩድ ኦፍ ኬውን ስንመለከተው ላርጀር ኬ እና ላርጀር ኬቢ ያለው ነገር ጀስት ስትሮንግ ያሳየናል ማለት ነው። ምክንያቱም ለምሳሌ ትልቅ ኬ ቫልዩ ያለው ስትሮንግ አሲድ ይሆናል ማለት ነው። ትልቅ ኬቢ ያለው ደግሞ ስትሮንግ ቤዝ ይሆናል ማለት ነው። ስለዚህ ኬ ቫልዩ እና ኬቢ ቫልዩ ቀጥታ ስትሬንግዛቸውን ያሳየናል ማለት ነው። ምክንያቱም ቀጥታ ሞር ፕሮዳክት ወይም ሞር አዮን አት ኢኩሊብሪየም ላይ ስለሚፈጠር ማለት ነው። ምክንያቱም ላርጀር ኬ ቫልዩ አለው ማለት ሞር አማውንትስ ኦፍ ኤች ፕላስ አዮን ይፈጠራል ማለት ነው። ላርጀር ኬቢ ቫልዩ ያለው ደግሞ ሞር አማውንትስ ኦፍ አዮንስ አት ኢኩሊብሪየም ላይ በርካታ ኦኤች አዮን ማይነስ ይፈጠራል ማለት ነው። ሌላው ደግሞ እዚህ ጋር የምንመለከተው አፕሮክሲሜሽን ሩል ነው። አፕሮክሲሜሽን ሩል በምንመለከትበት ቼንጅን ኮንሰንትሬሽን ከኢኒሻል ኮንሰንትሬሽኑ አንጻር ስናወዳደረው ጀስት ቼንጅ ኮንሰንትሬሽን ኢዝ ቬሪ ኔግሊጂብል እጅግ በጣም አፕሮክሲሜትሊ ዜሮ ነው የሚሆነው ማለት ነው። ይሄ ነገር እጅግ በጣም ትንሽ ነው። ከዛ አንጻር ይሄን ነገር አፕሮክሲሜሽን እንጠቀማለን ማለት ነው። ምክንያቱም ይሄ ነገር ሊሆን የሚችለው if the initial concentration is at least up to 400 times greater than the Ka value ነው። የpH እና የpOH ሪሌሽን በምንመለከትበት ሰዓት ደግሞ for a weak species we can determine the concentrations of hydrogen ion and OH ion ቀጥታ ይህንን ነገር ሲምፕሊ ልክ እንደ ስትሮንግ ቤዝ ዲተርሚን ማድረግ አንችልም ማለት ነው። ምክንያቱም ለዊክ ቤዝ ኢኩሊብሪየም ኤክስፕሬሽን እንጠቀማለን ማለት ነው። ኢኒሻል ኮንሰንትሬሽንን ቀጥታ እንጠቀማለን። ሃይድሮጅን አዮን እና OH አዮን ሲምፕሊ ዲተርሚን ማድረግ እንደማንችል እዚህ ላይ ያሳየናል ማለት ነው። ቀጥታ እነዚህን ኮንሰንትሬሽን ለመፈለግ ኢኩሊብሪየም ኤክስፕሬሽን መጠቀም ይኖርብናል ማለት ነው። ወይም ደግሞ ኢኒሻል ኮንሰንትሬሽኑን ተጠቅመን ነው ዲተርሚን የምናደርገው ማለት ነው። ሶ በቀጥታ የሃይድሮጅን አዮንና የሃይድሮክሳይድ አዮንን ኮንሰንትሬሽን ሲምፕሊ ዲተርሚን ማድረግ እንደማንችል እዚህ ጋር ያሳየናል ማለት ነው። 12ኛ ክፍል ቻፕተር 1 ላይ ከወጡ አጠቃላይ 6 ጥያቄዎች መካከል 3ቱን በደንብ ተመልክተናል። ሶስቱን ጥያቄዎች ደግሞ በቀጣይ ቪዲዮ እንመለከታለን። መልካም